እግዚአብሔርን ማጣት እኮ ያስለቅሳል። እንኳን ብዙ ዘመን አይደለም ለደቂቃው ሲያጡት እኮ ይንዘፈዘፋሉ እኮ ወገኖቼ። ዳዊትን አታስታውሱም? በዛ ምድረ በዳ በይሁዳ ምድረ በዳ ዳዊት ተሰዶ ምን ይል እንደነበር ታውቃላችሁ? ጌታ ሆይ እግዚአብሔር ሆይ ነፍሴ አንተ ተጠማች ይላል። በምድረ በዳ እኮ ሰው የሚጠማው ውሃ ነው። ዳዊት ግን የሚጠማው እግዚአብሔርን። አንድ ቀን ሊያጡት ካልጸለዩ አይኖሩ፣ ስሙን ካልጠሩ አይኖሩ። ምግባቸው ስሙ ነው፣ ጸጋቸው ክብሩ ነው፣ ሕይወታቸው ኃይሉ ነው። እግዚአብሔር ጉልበት በከዳ ጊዜ መጠጊያ ብቻ እኮ አይደለም፣ በጉብዝና ጊዜ ማረፊያም እኮ ነው ወገኖቼ። ኃጢአትን ልስራ ብለነው እምቢ ባልን ጊዜ እውነት እግዚአብሔር እንዲህ አይነት አምላክ ይመስላችኋል እንዴ? አትሳቁ እኮ አላለም። ሰው አታሳቁ ነው ያለው። አትስሩ እኮ አላለም። አትስረቁ ነው ያለው። እግዚአብሔር እኮ ኃጢአትን ብቻ ነው የከለከለው። ምእመናን ምን ከለከለ? አትውለዱ አላለ። እሱ ነው ጋብቻ ነው የባረከው። መኝታ ንጹህ ነው ያለው እሱ ነው። ሁሉን ነገር ጸጋ ሰጥቶ ኃጢአትን ተው ስላለ እግዚአብሔር ጀርባ ይሰጠዋል። እግዚአብሔርን ማጣት እኮ ያስለቅሳል። እንኳን ብዙ ዘመን አይደለም ለደቂቃው ሲያጡት እኮ ይንዘፈዘፋሉ እኮ ወገኖቼ። ዳዊትን አታስታውሱም? በዛ ምድረ በዳ በይሁዳ ምድረ በዳ ዳዊት ተሰዶ ምን ይል እንደነበር ታውቃላችሁ? ጌታ ሆይ እግዚአብሔር ሆይ ነፍሴ አንተ ተጠማች ይላል። በምድረ በዳ እኮ ሰው የሚጠማው ውሃ ነው። ዳዊት ግን የሚጠማው እግዚአብሔርን። አንድ ቀን ሊያጡት ካልጸለዩ አይኖሩ፣ ስሙን ካልጠሩ አይኖሩ። ምግባቸው ስሙ ነው፣ ጸጋቸው ክብሩ ነው፣ ሕይወታቸው ኃይሉ ነው። እግዚአብሔር ጉልበት በከዳ ጊዜ መጠጊያ ብቻ እኮ አይደለም፣ በጉብዝና ጊዜ ማረፊያም እኮ ነው ወገኖቼ። ኃጢአትን ልስራ ብለነው እምቢ ባልን ጊዜ እውነት እግዚአብሔር እንዲህ አይነት አምላክ ይመስላችኋል እንዴ? አትሳቁ እኮ አላለም። ሰው አታሳቁ ነው ያለው። አትስሩ እኮ አላለም። አትስረቁ ነው ያለው። እግዚአብሔር እኮ ኃጢአትን ብቻ ነው የከለከለው። ምእመናን ምን ከለከለ? አትውለዱ አላለ። እሱ ነው ጋብቻ ነው የባረከው። መኝታ ንጹህ ነው ያለው እሱ ነው። ሁሉን ነገር ጸጋ ሰጥቶ ኃጢአትን ተው ስላለ እግዚአብሔር ጀርባ ይሰጠዋል። እግዚአብሔርን ማጣት እኮ ያስለቅሳል። እንኳን ብዙ ዘመን አይደለም ለደቂቃው ሲያጡት እኮ ይንዘፈዘፋሉ እኮ ወገኖቼ። ዳዊትን አታስታውሱም? በዛ ምድረ በዳ በይሁዳ ምድረ በዳ ዳዊት ተሰዶ ምን ይል እንደነበር ታውቃላችሁ? ጌታ ሆይ እግዚአብሔር ሆይ ነፍሴ አንተ ተጠማች ይላል። በምድረ በዳ እኮ ሰው የሚጠማው ውሃ ነው። ዳዊት ግን የሚጠማው እግዚአብሔርን። አንድ ቀን